ከገሊላ የመጣው ብርሃን ዓለምን የለወጠው የተራራው ስብከት ከብዙ ዘመናት በፊት ፀሐይ በምትሞቀውና በገሊላ ባህር ዳርቻ በሚገኘው ምድር ቃላቶቹ የሰማይን ክብደት ያዘሉ አንድ ሰው ይኖር ነበር። ስሙ ኢየሱስ ይባላል። በጽንሳና በትህትና ተወለደ። ነገር ግን ማንም አይቶት የማያውቅ ታላቅ መምህር ሆኖ አደገ። ጥበቡ የዓለምን ጫጫታ ሰንጥቆ የሚገባ፣ ተአምራቱም ከተፈጥሮ ሕግጋት በላይ የሆኑ ነበሩ። ሰዎች የእርሱን ቃል ለመስማት የበርካታ ቀናት መንገድ ይጓዙ ነበር። የታመሙት በመዳሰሱ ይፈወሱ ነበር። የጠፉትና ተስፋ የቆረጡት በዓይኖቹ ውስጥ ብርሃንን ያገኙ ነበር። የሚናገረው እንደ ዓለም ነገሥታት በትዕቢት አልነበረም፣ ነገር ግን ልብን በሚያርድና የእግዚአብሔርን ፍቅር በሚቀሰቅስ ሰማያዊ ኃይል ነበር። ከወይራ ዛፎች በታች ቆሞ የእግዚአብሔር መንግሥት ሩቅ አይደለችም፣ እነሆ በመካከላችሁ ናት ይል ነበር። እርሱ ወታደር አልነበረም፣ ነገር ግን ጨለማ ይፈራው ነበር። ንጉሥ ነኝ ብሎ አልተነሳም፣ ነገር ግን ሕዝቡ በየመንገዱ ይከተሉት ነበር። በእያንዳንዱ እርምጃውና በእያንዳንዱ እስትንፋሱ የእግዚአብሔር ሕልውና አብሮት ይንቀሳቀስ ነበር። ለተገለሉትና ለተረሱት አልተረሳችሁም፣ መንግሥተ ሰማያት እንደናንተ ላሉት ናት የሚል ተስፋን ይሰጥ ነበር። ስለዚህም ይህ የገሊላ መምህር በኃይለኛ ማዕበል ውስጥ እንደበራ ብርሃን ማብራት ጀመረ። ወዳጆቼ ወደዚህ አስደናቂ ታሪክ ጠለቅ ብለን ከመግባታችን በፊት አሁኑኑ ቻናላችንን ሰብስክራይብ በማድረግ እና ቪዲዮውን ላይክ በማድረግ ቤተሰብ ይሁኑ። ይህን ማድረጋችሁ ለእናንተ ቀላል ቢሆንም ለእኛ ግን ጥልቅ ትርጉም አለው። ሰላም ምትኬለሽ ማርያም ረግቢ አንቺ ነሽ መደምደሚያ የልቤ ማከሚያ። ፀሐይ በሰማይ ላይ ከፍ ብላ ወጣች፣ ወርቃማ ብርሃኗንም በገሊላ ኮረብታዎች ላይ ረጨች። ከየመንደሩ ሰዎች መጎረፍ ጀመሩ። ገበሬዎች ማረሻቸውን፣ አሳ አጥማጆች መረባቸውን ትተው፣ እናቶች ሕፃን ልጆቻቸውን አዝለው፣ ሽማግሌዎች በምርኩዝ ተደግፈው መጡ። የመጡት ለምድራዊ እንጀራ አልነበረም፣ ከምግብ ይልቅ ነፍሳቸውን የሚያረካ ጥልቅ እውነትን ፍለጋ ነበር እንጂ። ኢየሱስ ወደ ተሰበሰበው ሕዝብ ተመለከተ። በዓይኖቻቸው ውስጥ ናፍቆት፣ በልባቸው ውስጥ ደግሞ ከዓለም ሸክም የተነሳ ድካም ይታይ ነበር። ምንም ቃል ሳይናገር ቀስ በቀስ ወደ ተራራው መውጣት ጀመረ። ነፋሱ በሳሩ ውስጥ ሲያልፍ የጥንት አባቶች ድምፅ እንደሚሰማበት አይነት ስሜት ይፈጥር ነበር። ደቀ መዛሙርቱ ምን ሊፈጠር እንደሆነ ባያውቁም አንድ ቅዱስ ነገር ሊጀመር እንደሆነ ተረድተው በቅርብ ይከተሉት ነበር። ከፍ ወዳለው ስፍራ ከደረሰ በኋላ ኢየሱስ ዘወር ብሎ ሕዝቡን ተመለከተ። ጽድቅን የሚሰራ ይቅረቡ ዛሬ ይጠግባሉና የሚል ይመስል ነበር። በወርቁ ዙፋን ላይ ሳይሆን በመሬት ላይ ተቀመጠ። ለዘላለም ሲያስተጋቡ የሚኖሩትን ቃላት ለመናገር ተዘጋጀ። በተራራው ላይ ጸጥታ ሰፈነ። ሕዝቡ እስትንፋሱን ዋጠ፣ ልቡንም ከፈተ። ከዚያም ኢየሱስ ተናገረ። ድምፁ እንደ ነጎድጓድ የሚያስፈራ አልነበረም፣ ይልቁንም ድንጋይ ላይ እንደሚፈስ ውሃ የለሰለሰና ሕያው ነበር። በመንፈስ ድሆች የሆኑ ብፁዓን ናቸው፣ መንግሥተ ሰማያት የእነርሱ ናት። ይህ ቃል በሕዝቡ መካከል እንደ ሹክሹክታ አለፈ። ድሆች፣ የተሰበረ ልብ ያላቸው፣ የተረሱት ሰዎች እርስ በእርስ በመደነቅ ተያዩ። ዓለም የሚንቃቸው ለእርሱ የክብር ዕቃዎች ነበሩ። የሚያዝኑ ብፁዓን ናቸው፣ መጽናናቱን ያገኛሉና። የዋሆች ብፁዓን ናቸው፣ ምድርን ይወርሳሉና። እነዚህ ቃላት ዓለም እንደምታውቀው የኃይል መገለጫዎች አልነበሩም፣ ደካማውን የሚያበረቱ፣ ትሑታንን የሚያከብሩ ሰማያዊ ቃላት እንጂ። ጽድቅን የሚራቡና የሚጠሙ ብፁዓን ናቸው ይጠግባሉና። በእያንዳንዱ የተስፋ ቃል የዓለምን የተበላሸ ስርዓት ገለበጠው። የተገለሉ ሲከበሩ፣ የሚያዝኑ ተስፋ ሲያገኙ፣ የተረሱት እንደታሰቡ ሲያውቁ ተሰማቸው። የኢየሱስ ዓይኖች በሕዝቡ ላይ ያርፉ ነበር። የአንዲትን መበለዝ፣ የአንድን ለማኝና የአንድን ሕፃን ዓይን እየተመለከተ አልጠፋችሁም እናንተ የተባረካችሁ ናችሁ የሚል ይመስል ነበር። በዚያ ቅጽበት ሰማይ እየራቀች አልመሰለችም፣ በመካከላቸው ያለች ያህል ቀረበች። በነገራችን ላይ እንደዚህ አይነት ልብ የሚነኩ ታሪኮች ሲለቀቁ በፍጥነት እንዲደርሳችሁ የደወል ምልክቱን መጫን ኦን ማድረጋቸውን አይርሱ። ቀጣዩን ክፍል አብረን እንስማ። ነፋሱ የሰዎችን ልብስ እያወዛወዘ ሲነፍስ ሕዝቡ አሁንም በሰማዩ የመባረክ ቃል ተደንቆ ነበር። ነገር ግን ኢየሱስ ቀጥሎ የተናገረው ነገር ተጠራጣሪዎችን ሳይቀር ጸጥ ያሰኘ ነበር። እንዲህ ሲባል ሰምታችኋል፣ ባልንጀራህን ውደድ፣ ጠላትህን ግን ጥላ። እኔ ግን እላችኋለሁ፣ ጠላቶቻችሁን ውደዱ፣ ለሚያሳድዷችሁም ጸልዩ። ይህን ሲናገር በሰዎች መካከል ድንጋጤ ተፈጠረ። በሩቅ የአንድ ሮማዊ ወታደር ጥላ ይታይ ነበር። አንድ ሰው በጠላቶቹ የደረሰበትን መከራ እያሰበ እጁን ጨበጠ። ሰዎች ባለማመን እርስ በርስ ተያዩ። የሚወዷችሁን ብቻ ብትወዱ ምን ዋጋ አላችሁ? ቀራጮችስ ያንኑ ያደርጉ የለምን? እናንተ ግን የሰማይ አባታችሁ ልጆች ናችሁ። እነዚህ ለመስማት ቀላል ቃላት አልነበሩም፣ ቢዝን ከዓላማ የሚለዩ የእውነት መፈሻ እንጂ። ፍቅር ማለት ለሰዎች ደግነት ማሳየት ብቻ መሆኑ ቀርቶ ድፍረት የሚጠይቅ ጀግንነት ሆነ። ይቅርታም የደካማነት ምልክት መሆኑ ቀርቶ የኃይል መገለጫ ሆነ።
ኢየሱስ ቆሞ ሳለ ነፋሱ ቃላቱን እንደ እሳት ይዞት ይሄድ ነበር። እንግዲህ የሰማይ አባታችሁ ፍጹም እንደሆነ እናንተ ፍጹማን ሁኑ። በዚያን ቅጽበት ፍቅር ስሜት ብቻ መሆኑ ቀርቶ ተልእኮ ሆነ። የተራራው አየር ረጋ አለ። ተፈጥሮ ራሱ ጆሮውን ሰጥቶ የሚያዳምጥ ይመስል ነበር። በዱር አበባዎች መካከል የተቀመጠው ኢየሱስ ቀና ብሎ ሕዝቡን ተመለከተ። ድምፁ ለስላሳ ቢሆንም እንደ ነጎድጓድ ልብን የሚሰነጥቅ ነበር። አትፍረዱ እንዳይፈረድባችሁ። እንደገና ጸጥታ ሰፈነ። ሕዝቡ በምቾት ማጣት ተንቀሳቀሰ። ወንድም አይን ያለውን ጉድፍ ስለምታያለህ፣ በራስ አይን ግን ያለውን ምሰሶ ስለማትመለከትም? ይህ ጥያቄ ሲጠየቅ አንዳንዶች በሀፍረት አንዳንዶች ደግሞ በመገረም ሳቅ አሉ። መልእክቱ ግን ልባቸውን ወጋው። የሰዎች ትዕቢት ልክ እንደ ግድግዳ ጡብ በጡብ እየፈራረሰ ነበር። ከዚያም ተነሳ። የፀሐይ ብርሃን እንደ እሳት አክሊል ከበበው። እንግዲህ ሰዎች ሊያደርጉላችሁ የምትወዱትን ሁሉ እናንተም እንዲሁ አድርጉላቸው፣ ሕግም ነቢያትም ይህ ናቸውና። ይህ ቀላል ነገር ግን እጅግ ጥልቅ የሆነ እውነት ነበር። ለዘመናት የቆዩ ወጎችን ያናወጠ አንድ አረፍተ ነገር፣ ወርቃማው ሕግ፣ የሰማይ የልብ ምት። እርሱ ያስተማረው ዝም ብሎ ደንብን አልነበረም። ፍቅር ሕግ እንደገና የሚጽፍበትን አዲስ መንግስት ዘር እየዘራ ነበር። በሁሉም ልብ ውስጥ ቀረ። ለረጅም ደቂቃም ማንም አልተንቀሳቀሰም። ነፋሱ ልክ ከሰማይ እንደመጣ ሹክሹክታ በተራራው ላይ ይጨፍር ነበር። አይኖች ፈጠው፣ እጆች በልብ ላይ ተጭነው፣ እንባዎች በጉንጮች ላይ ይፈሱ ነበር። ህዝቡ የተደነቀው በተአምራት ወይም በእሳት ሳይሆን በእውነት ነበር። ኢየሱስ በሰላም ተቀምጦ ይመለከት ነበር። የዘራው ዘር አንድ ቀን በዓለም ዙሪያ እንደሚበቅል ያወቀ ይመስላል። ህዝቡ እንደዚህ ያለ ትምህርት ከቶ ሰምቶ ያውቅም ነበር። እንደ ጸሐፍት ሳይሆን ስልጣን እንዳለው ሰው ያስተምር ነበርና። አንድ ትንሽ ልጅ እናቷን ቀና ብላ አይታ እማዬ መንግስተ ሰማያት እንደዚህ ነው የምትሰማው ብላ ጠየቀቻት። እናትየው በእንባ የረጠበ ዓይኖቿን እያበራች በአዎንታ ራሷን ነቀነቀች። ከዚያች ቀን ጀምሮ ከተራራው ላይ ተስፋ ወደ ዓለም ፈሰሰ። እንደ ነጎድጓድ ወይም መብረቅ ሳይሆን እንደ የጠዋት ብርሃን፣ ለስላሳ፣ ቋሚና ዘላለማዊ ሆኖ። ከገሊላ የመጣው መምህር ተናግሯል። ዓለምም ከዚያ በኋላ እንደ ቀድሞ አልሆነችም። በዚህ የእምነት ጉዞ አብራችሁን ለነበራችሁ ከልብ እናመሰግናለን። እነዚህ የመጽሐፍ ቅዱስ ታሪኮች ልብ እንደሚነኩ ካመናችሁ እባክዎ ቪዲዮውን ላይክ ያድርጉ። በኮሜንት መስጫው ላይ ሐሳባችሁን ወይም ምስጋናችሁን ያስቀምጡ። እንዲሁም ለምትወዳቸው ሰዎች ሼር በማድረግ ያካፍሉ። የእግዚአብሔርን ቃል በአኒሜሽን ለህፃናትና ለቤተሰቦች ወደምናቀርብበት ወደዚህ ቻናል ሰብስክራይብ ማድረግዎን አይርሱ። የእግዚአብሔር በረከትና ሰላም ለእናንተና ከቤተሰቦቻችሁ ጋር ይሁን።